ውድ የዩቲዩብ ቻናል ተከታታዮች በዛሬው ቪዲዮ በክትባት መከላከል የምንችላቸው ህመሞች አጠር ያለ ገለጻ እንዲሁም ክትባታቸው የሚሰጥበት ጊዜ በምን ያህል ዙርና በምን ያህል እድሜ ክልል ላይ እንዳሉ ክትባቱ እንደሚሰጥ እንዲሁም ክትባቱ በሚሰጥ ጊዜ የተወሰነው ዙር ጊዜው ቢተላለፍ ወይንም ሳይከተቡ ቢቆዩ ቀጣይ ምንድነው መደረግ ያለበት በምን ያህል ጊዜስ ተመልሶ መሰጠት አለበት ወይንስ ምንድነው መሆን ያለበት የሚለውን ሰፋ ያለ ማብራሪያ አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ተጋብዛችኋል። በመጀመሪያ የምናየው BCG ቫክሲን ወይም የቲቢ ክትባት ነው። እሱኛው ልክ እንደተወለዱ ኢሚዲየትሊ አፍተር በርዝ የሚሰጥ ክትባት ነው። ክትባቱ በተለይ ከ5 ዓመት በታች ያሉ ህፃናቶች በቲቢ በሽታ የቲቢ በሽታ ቢያዙም የከፋ ጉዳት እንዳያደርስባቸው ለምሳሌ የአንጎል፣ የልብ፣ የአጥንት ላይ ከፍተኛ የቲቢ ህመም እንዳይከሰት ያደርጋል። ክትባቱ እንደተወለዱ መስጠት ባይቻል ከተወለዱ እስከ ምን ያህል ጊዜ መስጠት ይቻላል የሚለውን በምናይ ጊዜ ብዙ ጊዜ እስከ 1 ዓመት ድረስ መሰጠት ይችላል። ቀድሞ መስጠቱ እንደተወለዱ ከዛም ደግሞ በተቻለው ፍጥነት እስከ 6 ወር ምናምን ቀድሞ መስጠቱ የተሻለ እንዲከላከልላቸው ያደርጋል። ያ ካልሆነ ግን በተለያዩ ምክንያቶች እስከ 1 ዓመት ድረስ መሰጠት ይችላል። ክትባቱ እንደተከተቡ በ3 ወር ውስጥ ቢያንስ 90 ቀን እስኪሆን ድረስ ተከተቡበት ቦታ ላይ ጠባሳ ነገር ምልክት ያደርጋል። ያም ማለት ክትባቱ ሰርቷል ማለት ነው። ቢያንስ ከመቶዎቹ 10% አካባቢ የሚሆነው ላይ እንደዚህ አይነት የጠባሳ ምልክት ላይኖር ይችላል። እንደዛ ከሆነ ያን ያህል ብዙም እየተከላከለ አይደለም ማለት ነው። አንዳንድ ጊዜ እንደውም ሌላ ዙር እንዲከተቡም ይመከራል። ክትባቱ መሰጠት የሌለበት ለማን ነው የሚለውን በምናይ ጊዜ ከአክታ የተረጋገጠ ቲቪ ያለበት ሰው ጋር ለምሳሌ እናቲቱ በአክታ የተረጋገጠ ቲቪ ቢኖርባትና ቢያንስ ለ2 ሳምንት ያህል መድኃኒት ሳትወስድ ከልጁ ጋር ግንኙነት ካላት እሱኛው ሌላ መከላከያ መድኃኒት ህፃኑ እንዲጀምር ይደረጋል እንጂ ክትባት አይሰጥም። ሌላኛው ህፃኑ የበሽታ መከላከል አቅሙ የተዳከመ ከሆነ ለምሳሌ HIV ቫይረስ ካለበት ወይንም ደግሞ በተፈጥሮ ኮንጀኒታል የሆነ የበሽታ መከላከል የአቅም መቀነስ ካለ ወይም የበሽታ መከላከል አቅማችንን የሚያዳክሙ ህክምናዎች ለምሳሌ ስቴሮይድ አይነት መድኃኒቶች የሚወስድ ከሆነ ራዲዬሽን ትሪትመንት ላይ ከሆነ የቲቢ ክትባት እንዲከተብ አይመከርም ህፃኑ። በቀጣይ የምናየው ስለ ጉበት ቫይረስ ወይም ሄፓታይተስ ቫይረስ ነው። ሄፓታይተስ ቫይረስ በብዙ አይነት ቫይረሶች ይመጣል። ለምሳሌ ሄፓታይተስ A፣ B፣ C፣ D፣ E፣ F፣ G እነዚህ በብዛት የሚታወቁት ናቸው። መተላለፊያ መንገዳቸው የተለያየ ነው። በዋናነት በክትባት መከላከል የምንችላቸውን ለይተን ለማየት ያህል ሄፓታይተስ A እና ሄፓታይተስ B ቫይረስ በክትባት መከላከል የምንችላቸው ናቸው። ስለነሱ በደንብ እንወያያለን። ሄፓታይተስ B ቫይረስ በምናይ ጊዜ መተላለፊያ መንገዱ ቀጥታ በሆነ በደም ግንኙነት ለምሳሌ ከእናት ወደ ልጅ በማህፀን ውስጥ እያለ ሊተላለፍ ይችላል። ወይም በሚወለድ ጊዜ ስለታማ ነገሮችን ቤት ውስጥ በመዋስ ለምሳሌ እንደ ምላጭ፣ የጥርስ መቦረሻ፣ መርፌ ነገሮችን በመዋስ ወይንም ንቅሳት፣ እነዚህ ጌጣጌጥ የሚደረጉ ነገሮች ፀጉር ቤት፣ የግርዛት ጊዜ መርፌ በመዋስ ለምሳሌ መድኃኒት አዲክትድ የሆኑ ሰዎች ላይ ሲሪንጅ መርፌ በመዋስ ሊተላለፍ ይችላል። በደም ልገሳም ይተላለፋል። እንዲሁም በግብረ ስጋ ግንኙነት ጊዜ ዋና የመተላለፊያ መንገዶቹ ናቸው። የህመም ምልክቱን በምናይ ጊዜ ሄፓታይተስ ጉበትን ነው የሚያጠቃው። ጉበትን ካጠቃ በኋላ ምንድነው የሚሆነው? ሰውነትና አይን ቢጫ መሆን ሆኖ ይታያል። ሌላኛው ቆዳ ማሳከክ ነገር፣ መድማት፣ በደንብ እንትን አይልም አይረጋም፣ የመድማት እንትን ያጋጥማል። ሰውነት ማበጥ፣ አእምሮ በትክክል አለመስራት፣ ሆድ አካባቢ በጣም አብጦ መታየት፣ ፈሳሽ መቋጠር፣ እጅ ቀይ መሆን፣ እንደ ሸረሪት አይነት ያለ ምልክት ማሳየት፣ እንዲሁም በአፍ የደም በቶኪያ መልኩ ጉሮሮ አካባቢ ላይ ደም ስሮች እየፈነዱ እንዲህ ደማና የደም እንዳስታውክ ያደርጋል።
ክትባቱን በምናይ ጊዜ በሁለት መልኩ ከፍለን ማየት እንችላለን። የመጀመሪያው ዙር እንደተወለዱ ህፃናቶች እንደተወለዱ መሰጠት ይችላል። ሲሰጥ ግን መጀመሪያ እናቲቱ ሄፓታይተስ ቢ ቫይረስ ምርመራ ይደረግላትና እሷ ፖዘቲቭ ናት ወይስ ኔጌቲቭ ናት የሚለውን በሚል በሁለት እንከፍላቸዋለን። እናቲቱ ኔጌቲቭ ከሆነች አብዛኞቹ እናቶች እንደሚሆኑት ማለት ነው፣ አንደኛው ዙር እንደተወለዱ መሰጠት ይችላል። ሁለተኛው ዙር ቢያንስ ከ4 ሳምንት በኋላ ያ ማለት ከ1 ወር በኋላ ይሰጣል። ሶስተኛው ዙር 6ኛ ወር ላይ ይሰጣል። እናቲቱ ፖዘቲቭ ከሆነች ግን እንደተወለደች ሄፓታይተስ ቢ ክትባቱ እንደገና ደግሞ ሄፓታይተስ ቢ ኢሚኖግሎቡሊን የሚባል አለ። እሱን ሁለቱን ቢቻል በ12 ሰዓት ውስጥ ካልሆነ ደግሞ እስከ 24 ሰዓት ባለው ለህፃኑ ይሰጣል። እዚህኛው ጋር ቫክሲኑ ወይም ክትባቱ እንደገና ደግሞ ሄፓታይተስ ቢ ኢሚኖግሎቡሊን ሲሰጥ በተለያየ ቦታ ነው የሚወጋው። በግራና በቀኝ እጅ ወይም በግራና በቀኝ እግር ላይ መውጋት ይቻላል። ተመሳሳይ ቦታ ላይ ይወጋም። ሁለቱም አንደኛውን ስራ ስለሚያስተጓጉለው ማለት ነው። እና መጀመሪያ ሁለቱ ይሰጣል። ከዛ በኋላ ክትባቱን ይቀጥላል። ሁለተኛውን ዙር፣ ሶስተኛውን ዙር 1ኛ ወርና 6ኛ ወር ላይ ይሰጣል። ከዛ 1 ዓመት ሲሞላው እናቲቱ ያው ፖዘቲቭ ከሆነች ነው አሁን እየተነጋገርን ያለ ነው። 1 ዓመት ከ9 ወር እስከ 1 ዓመት ባለው ምርመራ ይደረግለታል። ልጁ ለሄፓታይተስ ቫይረስ ኢሚዩን ዴቨሎፕ አድርጎ መከላከል የሚችል ከሆነ በቃ እንደ ማንኛውም ህፃን ይቀጥላል። እንደዛ ካልሆነ የሚያሳየው የምርመራ እንትን ተጨማሪ ክትባት የሚሰጥባቸው ሁኔታዎች አሉ። ህፃናቶች ላይ ያለውን በዚህ መልኩ ካየን ትልልቅ ሰዎችስ ላይ ሄፓታይተስ ቢ ቫይረስ ጋር ተያይዞ ያለው ክትባት ምን ይመስላል የሚለውን ለማየት ያህል ክትባቱ ለማንኛውም ሰው መሰጠት ይችላል። ሪስክ ላይ ቢሆንም ባይሆንም ሰውየው መከተብ ከፈለገ በ3 ዙር መጀመሪያ፣ ከዛ ከ1 ወር በኋላ፣ ከዛ ደግሞ 6 ወር ላይ ክትባቱ ይሰጣል። ከዛ ተጨማሪ ግን አት ሪስክ ወይም በሄፓታይተስ ቫይረስ ተጋላጭ ናቸው ብለን የምናስባቸውን ሰዎች ለምሳሌ የጉበት ህመም ያለባቸው፣ የአልኮል ጋር የተያያዘ የጉበት ህመም ሊሆን ይችላል፣ ከስብ ጋር የተያያዘ የጉበት ህመም ሊሆን ይችላል። ብዙ ነገሮች አሉ የጉበት ህመም የሚያመጡና በዛ አይነት ምክንያት የጉበት ህመም ሲኤልዲ የምንለው ያለባቸው ሰዎች መከተብ አለባቸው። የኤችአይቪ ኤድስ ያለባቸው ሰዎች እንዲሁም የግብረ ስጋ ግንኙነት የሚያደርጉ ጓደኛቸው ፖዘቲቭ ከሆነ ወይም ከሆነች መከተብ መቻል አለባቸው። ቤት ውስጥ ብዙ ነገሮችን የሚዋሱ ወይም ክሎዝ ኮንታክት ያላቸው ሰዎችም ፖዘቲቭ ከሆነ ሰው ጋር ክሎዝ ኮንታክት ያላቸው ሰዎች እንዲከተቡ ይመከራል። ሌላኛው በመርፌ የሚወሰዱ ወይም ኢንጀክሽን ድረግ ዩዘር የምንላቸው እነዚህ መድኃኒት አዲክትድ የሆኑ ሰዎችም እንዲከተቡ ይመከራል። እንዲሁም ሄፓታይተስ ቢ ቫይረስ በጣም በተስፋፋበት አካባቢ ኮመን ወደሆነበት አካባቢ የሚጓዙ ተጓዦችም ሄፓታይተስ ቢ ቫይረስ ክትባት እንዲወስዱ ይመከራል። ሁለተኛው በክትባት ልንከላከለው የምንችለው የሄፓታይተስ ቫይረስ አይነት ሄፓታይተስ ኤ ቫይረስ ነው። መተላለፊያ መንገዱ ፌኮ ኦራል ነው ወይም ንጽህናውን ባልጠበቀ ምግብና ውሃ ወይም በተበከለ ምግብ በተበከለ ውሃ ከንጽህና ጋር ተያይዞ የሚመጣ ቫይረስ ነው። የህመም ምልክቶቹን በምናይ ጊዜ ያው የአይን ቢጫ መሆን፣ የቆዳ ቢጫ መሆን ይኖራል። የወፍ በሽታ የምንለው ማለት ነው። ሙቀት ይኖራል። የሽንት ጥቁር ወይም ቀይ አይነት መሆን፣ የምግብ ፍላጎት መቀነስ፣ የሰውነት ድካም ስሜት፣ መገጣጠሚያን ቁርጥማት ስሜት፣ ተቅማጥ፣ ሆድ አካባቢ በተለይ በቀኝ በኩል ከፍሎ ጉበት ባለበት አካባቢ ላይ የህመም ስሜት መሰማት፣ ማቅለሽለሽ፣ ትውኪያ እነዚህ የሄፓታይተስ ኤ ቫይረስ ምልክት ናቸው። ክትባቱ በ2 ዙር ነው የሚሰጠው። ትንሹ እድሜ ክትባቱን ለመስጠት 12 ወር ላይ ነው። ከዛ ሁለተኛው ዙር ከ6 ወር በኋላ መሰጠት ይችላል። በተለይ አንዳንድ ህፃናቶች ተጋላጭነታቸው ለሄፓታይተስ ኤ ቫይረስ በጣም ከፍ ያለ ከሆነ ወይም ደግሞ ሄፓታይተስ ኤ ቫይረስ በጣም ወደ በዛበት ቦታ የሚጓዙ ህፃናቶች ከ6 ወር በኋላ የመጀመሪያውን ዙር ወስደው እንደገና እንደተመለሱ ወደ ነባር መኖሪያቸው ቦታ እንደተመለሱ 1 ዓመት ላይ ሁለተኛውን ዙር ከዛ 3ኛ ዙር ተጨማሪ ከ6 ወር በኋላ መውሰድ ይኖርባቸዋል።
ትልልቅ ሰዎች ላይ ያለውን በምናይ ጊዜ ለህመሙ ተጋላጭ የሆኑ ሰዎች ክትባቱን ቢወስዱ ይመከራል። ለምሳሌ የጉበት ህመም ያለባቸው ሲኤልዲ በተለያየ ምክንያት በስብ ወይም በአልኮል ምክንያት ሊሆን ይችላል። ወይንም ደግሞ የበሽታ መከላከል አቅም እንዲሁም ሌሎች ብዙ ነገሮች አሉ የጉበት ህመምን የሚያመጡና በእነሱ ምክንያት የጉበት ህመም ያለባቸው ሰዎች፣ HIV ኤዲስ ያለባቸው ሰዎች፣ በተለይ ተመሳሳይ ጾታ ጋር ግብረ ስጋ ግንኙነት የሚያደርጉ ወንዶች፣ አዲክትድ የሆኑ ሰዎች፣ የሪሰርች ላብራቶሪ ላይ በተለይ ሄፓታይተስ ኤ ጋር የተያያዘ ሪሰርች ላብ ላይ የሚሰሩ ሰዎች እንዲሁም ሄፓታይተስ ኤ ቫይረስ በብዛት ወዳለበት አካባቢ ጉዞ ለማድረግ ያሰቡ ሰዎች፣ ለሄፓታይተስ ኤ ቫይረስ ተጋላጭ የሆኑ ነፍሰ ጡር እናቶች እና እንዲሁም የጤና ባለሙያዎች የሄፓታይተስ ኤ ቫይረስ ክትባት እንዲወስዱ ይመከራል። ክትባቱ በአንደኛው ዙር በወሰዱ ከ6 እስከ 12 ወር ባለው ሁለተኛውን ዙር መውሰድ ይችላሉ። በሁለት ዙር ወስደው ይጠናቀቃል ማለት ነው። በቀጣይ የምናየው የልጅነት ልምሻ ወይም ፖሊዮ ቫይረስ የሚባለው ነው። በፒክቸሩ ላይ እንደምታስተውሉት ፖሊዮ ቫይረስ በብዛት እግርን ነው የእግር ጡንቻ መዛልን ነው የሚያስከስተው። እንዲሁም የእጅ ጀርባ፣ የፊት አካባቢ ጡንቻዎችን አለመታዘዝ መዛል ያመጣል። ግን ብዙውን ጊዜ 92% የሚሆኑት ላይ ፎቶ ላይ እንደምታዩት የእግር መዛል ያስከስታል። መተላለፊያ መንገዱን በምናይ ጊዜ ብዙ ጊዜ ቫይረሱ የሚኖረው ጉሮሮ አካባቢና በኢንተስታይን ወይም የአንጀት ክፍሎች ላይ ነው እና መተላለፊያ መንገዱ አንደኛው ኦራል ዳይሬክት በሚያስሉ ጊዜ ወይም በሚያወሩ ጊዜ ሲያስነጥሱ ምናምን ከጉሮሮ አካባቢ የሚወጣ ድሮፕሌት ቀጥታ ወደ ሌላኛው ሰው በሚሄድ ጊዜ ወይንም ደግሞ ፌኮ ኦራል የምንለው የቫይረሱ ያለበት ሰውዬ ከተጸዳዳ በኋላ በተለያዩ አማካኝነት በንጽህና በደንብ አለመጠበቅ ወይንም ደግሞ በተለያዩ ላይክ እንደ ዝንብ ወይም ሌሎች ነፍሳት ነገሮች ምግብን፣ ውሃን ሊበክሉት ይችላሉ እና ከዛ በኋላ ወደ ጤነኛው ሰው ሲገባ ፖሊዮ ሊያስይዝ ይችላል። በዚህ አማካኝነት የፖሊዮ ቫይረሱ ወደ ጤነኛው ሰው ከገባ በኋላ አብዛኞቹ ላይ 90 እስከ 95% የሚሆኑት ላይ ያን ያህል ምልክት ሳያሳይ ያልፋል፣ ይሻላቸዋል ማለት ነው። ከ5 እስከ 10% የሚሆኑት ላይ የተወሰነ ምልክት ይኖራል። ማይነር ኢልነስ የምንላቸው ልክ የሰውነት ሙቀት፣ ድካም፣ ጉሮሮ መከርከር አይነት እንደ ተቅማጥ ቶኪያ ነገር የሆነና ያልፋል። የተወሰኑት ላይ እንደገና ደግሞ ቢያንስ ከ1% በታች የሆኑት ላይ እንደዚህ የጡንቻ መዛል፣ በተለይ የእግር መስነፍ፣ ፊት አካባቢ ያሉ ጡንቻዎች አለመታዘዝ ወይ የእጅ መስነፍ ይከሰታል። መስነፉ እንዳለ ሆኖ ግን ሴንሰሪ ፓርት የምንለው ወይም ደግሞ ሴንስ ማድረግ ህመም ወይም የሆነ ነገር ሲነካቸው ምናምን የሰነፈው ፓርት ይሰማል ማለት ነው። ክትባቱን በምናይ ጊዜ ሁለት አይነት ክትባት ነው ያለው። አንደኛው አይፒቪ የምንለው በመርፌ የሚሰጠው ክትባት ነው። እሱኛው ኪልድ የሆነ ቫይረስ ኮምፖነንቱ ነው፣ በመርፌ ነው የሚሰጠው። ድጋሜ ወይም በቫይረሱ ላለመያዝ እንደ መከላከያ አይሆንም፣ ግን እንደዚህ የሰውነት መዛል ፓራላይዝድ መሆን እንዳይከሰት መከላከል የሚችል የክትባት አይነት ነው። ሌላኛው ኦፒቪ የምንለው ነው። ይሄኛው ቫይረሱ ላይቭ አቴኑዌትድ የምንለው እንዲዳከም ተደርጎ የሚሰጥ ነው። በኦራሊ በአፍ ነው የሚሰጠው። ይሄኛው ኢሙኒቲ በኢንተስታይን ላይ ኢሙኒቲ ዴቨሎፕ እንዲሆን ያደርጋል። እንደዛ ካደረገ ደግሞ በቫይረሱ ኢንፌክትድ እንዳንሆን እንዲሁም ኢንፌክትድ ከሆነ በኋላም ፓራላይዝ እንዳይከሰት የማድረግ እንትን አለው። የተሻለ ፕሮቴክቲቭ ወይም የመከላከል አቅም አለው። ክትባቱ በአጠቃላይ በ4 ዙር ነው የሚሰጠው። በ6ኛው ሳምንት የመጀመሪያው ዙር ይሰጣል። ከዚያ ሁለተኛው በ10ኛው ሳምንት፣ ሶስተኛው 14ኛው ሳምንት ላይ፣ አራተኛው ዙር ከ4 ዓመት እስከ 6 ዓመት እድሜ ክልል ላይ እንዳለ ልጁ መሰጠት ይችላል። በአጋጣሚ ግን በሆነ ምክንያት ሶስተኛው ዙር ሳይሰጥ ዘግይቶ ሶስተኛው ዙር 4 ዓመቱ አካባቢ ላይ ከተሰጠ ሌላ 4ኛ ዙር መስጠት አያስፈልግም። ክትባቱ እንደታሰበው በ6ኛው ሳምንት ጀምሮ መስጠት ካልተቻለ በተቻለ ፍጥነት እንዲጀምሩ በመጡበት ጊዜ ህፃናቶቹ እንዲጀምሩ ተደርጎ
ቢያንስ በመጀመሪያውና በሁለተኛው በሶስተኛው ክትባት መካከል የ4 ሳምንት ልዩነት እንዲኖረው እየተደረገ ይሰጣል። በቀጣይ ደግሞ ስለ ኒሞኮካል ዲዚዝ ነው የምናየው። ኒሞኮካል ዲዚዝ ማለት ህጻናቶች ላይ በተለይ ከ2 ዓመት በታች ያሉ ህጻናቶች ላይ የሳምባ ምች፣ ማጅራት ገትር የሚያስከስት ባክቴሪያ ነው። ብዙዎቹ የህመም ምልክቶቹ የሳምባ ምች ይኖራል። የደም ውስጥ ኢንፌክሽን ባክቴሪያ የምንለው ሊፈጠር ላይፈጠርም ይችላል። እንደዚሁም ሳይነሳይተስ አፍንጫ አካባቢ ያሉ ፊት ውስጥ የአጥንት ክፍተቶች ኢንፌክሽን መፈጠር፣ የመካከለኛው የጆሮ ክፍል ኢንፌክሽን መፈጠር፣ እንዲሁም አእምሮን አንጎልን ሸፍኖ የሚይዘው ሜኒንጀስ የምንለው ሜኒንጃይተስ ማስከሰት የሱ ኢንፍላሜሽን ሲኖር ሜኒንጃይተስ ይባላል። እሱ እንዲከሰት የሚያደርግ ባክቴሪያ ነው። መተላለፊያ መንገዱ አብዛኛውን ጊዜ በትንፋሽ ነው። ከአንዳንድ ኖርማሊ ህመም ምልክቱ ሳይኖርባቸው ባክቴሪያውን በጉሮሮና አፍንጫ አካባቢ ይዘው የሚኖሩ አሉ። ከነሱ በሚያወሩ፣ በሚያስነጥሱ፣ በሚተነፍሱ ጊዜ ሊተላለፍ ይችላል። ሌላኛው በኒሞኮካል ባክቴሪያ አማካኝነት የመጣ የሳምባ ምች ካለበት ሰው በቀጥታ ሊተላለፍ ይችላል። ወይንም ደግሞ እሱ በነካቸው እቃዎች አማካኝነት ወደ ጤነኛው ህፃን ሊተላለፍ ይችላል። ክትባቱ በ4 ዙር ይሰጣል። የመጀመሪያው 6ኛ ሳምንት ላይ፣ ሁለተኛው በ10ኛው ሳምንት፣ ሶስተኛው በ14ኛው ሳምንት የእድሜ ክልል ይሰጥና ሶስቱም ክትባቶች እንደዚህ በ6 በ10 በ14 ሳምንት ተሰጥተው ከ1 ዓመት በፊት ተሰጥተው ካለቁ ከ4ኛው ዙር ከ1 ዓመት እስከ ከ1 ዓመት ከ3 ወር ባለው ጊዜ መሰጠት አለበት። ይህም ማለት በየክትባቶቹ መካከል በተለይ ከ1 እስከ 3 ባሉት ክትባቶች የ4 ሳምንት ልዩነት ሊኖረው ይገባል። በተለያዩ ምክንያቶች ግን ልጆቹ ሳይከተቡ 2 ዓመትና ከዛ በላይ ከሆናቸው አንድ ዙር ክትባት ብቻ መሰጠት በቂ ነው። እንዲሁም የመጀመሪያው ዙር ክትባት በ1 ዓመታቸውና ከዛ በኋላ ከተሰጠ ከ2 ዓመት በፊት ከተሰጠ ሁለተኛው ዙር ከ8 ሳምንት በኋላ ይሰጥና ይበቃቸዋል። ሌላ 3ኛና 4ኛው ዙር መሰጠት አይጠበቅባቸውም። እንዲሁም በማንኛውም የእድሜ ክልል የሚገኙ ሰዎች በተለያየ ምክንያት የበሽታ መከላከል አቅማቸው ዝቅ ካለ፣ ለምሳሌ HIV ኤድስ ካለባቸው፣ እንዲሁም ኮንጀኒታል የሆነ የበሽታ መከላከል ቢና ቲ ሊምፎሳይት የምንላቸው ችግር ካለ፣ የካንሰር ተጠቂ ከሆኑ፣ ኩላሊት ፌል ካደረገች፣ እንዲሁም የበሽታ መከላከል አቅምን የሚያጠፉ መድኃኒቶች ለምሳሌ እንደ ራዲዬሽን ትሪትመንት አንዳንድ መድኃኒቶችም አሉ። እነሱ የውስጥ እቃ የተቀየረላቸው ኦርጋን ትራንስፕላንት የሆኑ ካሉ፣ እንዲሁም በአደጋ ምክንያት ወይንም ደግሞ በህመም ምክንያት ጣፊያ ስራ መስራት ካልቻለች እነዚህ ሰዎች አንድ ዙር የኒሞኮካል ቫክሲን ክትባት እንዲከተቡ ይመከራል። በቀጣይ የምናየው ስለ ሄሞፊሎስ ኢንፍሉዌንዛ ታይፕ ቢ የሚባል ባክቴሪያ ነው። እሱም የሚተላለፈው በትንፋሽ አማካኝነት ነው። ልጆች ላይ የሳምባ ምች፣ የሜኒንጃይተስ ህመም እንዲሁም የጉሮሮ ህመም ኢፒግሎታይተስ በማምጣት የሚታወቅ ባክቴሪያ ነው። ከዚህም ጋር ተያይዞ የመስማት ችግርም ያስከስታል። ይህን ባክቴሪያ ለመከላከል ክትባቱ በፔንታቫለንት ወይም ሄፕታቫለንት ጋር በጋራ ሆኖ የሚሰጥ ክትባት አለው። እሱም በየ4 ሳምንት ልዩነቱ በ6ኛ ሳምንት፣ ሁለተኛ ዙሩ በ10ኛ ሳምንት፣ ሶስተኛ ዙሩ በ14ኛ ሳምንት፣ አራተኛ ዙር ከ1 ዓመት እስከ 1 ዓመት ከ3 ወር ባለው በመስጠት መከላከል የሚቻል በሽታ አይነት ነው። በቀጣይ የምናየው ሮታ ቫይረስ ነው። ሮታ ቫይረስ ማለት ህጻናቶች ላይ ተቅማጥ በማምጣት የሚታወቅ ነው። የህመም ምልክቶቹ የሆድ ህመም፣ ትውኪያ፣ ተቅማጥ፣ የሙቀት መጨመር ይታያሉ። ክትባቱ በ2 ዙር ወይም በ3 ዙር ይሰጣል። አንደኛው ዙር በ6ኛው ሳምንት፣ ሁለተኛው ዙር በ10ኛው ሳምንት፣ ሶስተኛው ዙር በ14ኛው ሳምንት ከተሰጠ ህጻናቶች በሮታ ቫይረስ አማካኝነት በሚመጣው ተቅማጥ ተጠቂነታቸው ይቀንሳል ማለት ነው። በቀጣይ የምናየው የመንጋጋ ቆልፍ፣ የትክትክ በሽታና ዲፍቴሪያ በሽታ ሊከላከል የሚችል በጋራ ኮምባይንድ የሆነ ዲፒቲ የሚባል ቫክሲን አለ። ስለሱ ነው። ስለ እያንዳንዶቹ ህመሞች ምን ይመስላሉ የሚለውን አጠር ባለመልኩ በምናይ ጊዜ የመጀመሪያው ቲታነሱ የመንጋጋ ቆልፍ ምን የሚባለውን በሽታ ስናይ ይህ የመንጋጋ ቆልፍ በሽታን የሚያመጣው ስፖሩ በአፈር ውስጥ ወይም በዛጉ ብረቶች ላይ ተቀምጦ ይገኛልና
በአጋጣሚ ሰውነት ቆዳችንን የሚያቆስል ነገር ቁስል ሊሆን ይችላል፣ ወይም ደግሞ ስለታማ ነገር ሊቆርጠን ይችላል። የዛገ ሚስማር፣ ምላጭ፣ ሌሎች ስለታማ ነገሮች በሚቆርጡን ጊዜ ስፖሩ ወደ ሰውነታችን ይገባና የህመም ምልክቶቹ መታየት ይጀምራሉ። የህመም ምልክቶቹ የሰውነት ሙቀት ይኖራል፣ ድካም ስሜት፣ እየቆየ በሚመጣ ጊዜ ጡንቻዎች መኮማተር እና አለመታዘዝ ይኖራል። በተለይ ከአፍ አካባቢ ፊት አካባቢ ላይ ያሉ ጡንቻዎች በጣም ይኮማተራሉ። በዛም ተያይዞ ምግብ መዋጥ፣ መተንፈስ ያስቸግራል። ሰውነታቸው ድርቅ ብሎ በቃ ያለመታዘዝ እንትን ይኖራል። ብዙውን ጊዜ ምግብ መመገብና ለመተንፈስ ይቻላል። ይህንን ህመም በምን መልኩ ነው መከላከል የምንችለው የሚለውን በምናይ ጊዜ አሁን በዛሬው እንትን ከክትባቱ ጋር ያለውን ነው የምናየው። ክትባቱ በ5 ዙር የሚሰጥ ሲሆን የመጀመሪያው ዙር በ6ኛው ሳምንት፣ ሁለተኛው ዙር በ10ኛው ሳምንት፣ ሶስተኛው ዙር በ14ኛው ሳምንት፣ አራተኛው ዙር ከ1 ዓመት ከ3 ወር እስከ 1 ዓመት ከመንፈቅ ባለው፣ አምስተኛው ዙር ከ4 ዓመት እስከ 5 ዓመት ባለው ጊዜ ይሰጣል። ክትባቱ ከ7 ዓመት በታች ላሉ ህጻናቶች የሚሰጠው ዲታፕ የሚባል አለ። የዲፍቴሪያ፣ የመንጋጋ ቆልፍ እና የትክትክ ህመም መከላከል የሚያስችል ክትባቱ መጠኑ እኩል የሆነ ከፍ ያለ ይዞታ ያለው ሲሆን፣ ሌላኛው ቲዳፕ የሚባል ነው። የቲታነስ ኮምፖነንቱ ከፍ ያለ ሆኖ የዲፍቴሪያና ፐርቶሲሶቹ ዝቅ ያለ ነው። እድሜ የከፍ እያለ ሲመጣ የእነሱም ተጋላጭነት እየቀነሰ ስለሚመጣ በዋናነት የቲታነስ መጠኑ ከፍ ያለ ያለው ቲዳፕ የሚባለው ከ7 ዓመት በኋላ የሚሰጥ ነው እና ከኖርማል ክትባቱ ተጨማሪ የቆዳ መቁሰል ወይም ስለታማ ነገር በሚወጋን ጊዜ በምን መልኩ ነው መደረግ ያለበት የሚሰጠው ህክምና ይመስላል የሚለውን ከ7 ዓመት በታች ላሉ ከ3 ዙር በላይ የቲታነስ ክትባት የወሰዱ ከሆነ እና የመጨረሻውን ዙር ከወሰዱ ከ5 ዓመት በላይ ከሆናቸው አንድ ዲታፕ የቲታነስ ክትባት መሰጠት አለባቸው። ከ7 ዓመት በላይ እድሜ ክልል ለሆኑና ከ3 ዙር በላይ እየተከተቡ ከሆነ ደግሞ የደረሰባቸው የመቁሰል ወይም የአደጋ መጠን ምን ያህል ነው የሚለውን አይተን፣ ለምሳሌ አፈር ወይም ስለታማ ነገር ለቲታነስ አስጊ የሆኑ ነገሮች ጋር የተነካካ የተበከለ ከሆነ የመጨረሻውን ዙር ክትባት ከወሰዱ ከ5 ዓመት በላይ ከቆዩ አንድ ዲታፕ እንዲከተቡ ይደረጋል። ቀላል ከሆነ ወይም ደግሞ ያን ያህል ያልተበከለ ከሆነ ደግሞ የመጨረሻውን ዙር ከወሰዱ ከ10 ዓመት በላይ ከሞላቸው አንድ ዙር ክትባት ተሰጥቷቸው ይሄዳሉ ማለት ነው። ሌላኛው ቲታነስ ጋር ተያይዞ ለእርጉዝ እናቶች ክትባቱ ይሰጣል። ከእርግዝና በፊት ምንም ተከትበው የማያውቁ ከሆነ ቢያንስ 3 ዙር እንደመጡ ከ1 ወር በኋላ እና ከ6 ወር በኋላ ቢከተቡ ይመከራል። ከእርግዝና በፊት ተከትበው የሚያውቁ ከሆነ በእርግዝና ወቅት ከ27 እስከ 36ኛ ሳምንት ላይ አንድ ዙር ከተከተቡ በቂ ነው። ለቲታነሱም ለፐርቶሱም ይከላከልላቸዋል። ሌላኛው የዲፍተሪያ በሽታ ነው። እሱም መተላለፊያዎቹ በትንፋሽና በንክኪ ሲሆን የህመም ምልክቶችን ስናይ የጉሮሮ መከርከር፣ አንገት አካባቢ እብጠት፣ ማበጥ፣ ሙቀት እንዲሁም ከጉሮሮ ወይም ከምላስ ጀርባ ላይ ነጭ የሆነ ከበር አድርጎ የሚታይ እንደ ሜምብሬን አይነት ፎርም መሆን፣ ለመተንፈስና ለመዋጥ የመቸገር የህመም አይነቶች ሲስተዋሉ ክትባቱ ያው ከቲታነሱ ጋር አብሮ ኮምባይን የሆነ ነው። በ6ኛው ሳምንት፣ በ10ኛው፣ በ14ኛው ሳምንት ከ1 ዓመት ከ3 ወር እስከ 1 ዓመት ከ6 ወር ባለው እና 5ኛው ዙር ከ4 እስከ 5 ዓመት ባለው ጊዜ የሚሰጥ ይሆናል። ሌላኛው አብሮ ከቲታነስና ዲፍቴሪያው ጋር ኮምባይን እንደሆነ የቫክሲን አይነት ምንድነው የትክትክ በሽታን የሚከላከል ነው። እሱም በህፃናቶች ላይ የሚስተዋል ጠንከር ያለ አጣዳፊ የሆነ ሳል አይነት እንትን ፐርቶሲስ ወይም ትክትክ የምንለው መተላለፊያ መንገዱ በትንፋሽና በንክኪ ነው። ክትባቱ በ5 ዙር አብሮ ከቲታነስና ዲፍቴሪያ ኮምባይን እንደሆነ ነው። በ6ኛው፣ በ10ኛው፣ 14ኛው ሳምንትና 4ኛው ዙር በ1 ዓመት ከ3 ወር ከ1 ዓመት ከ6 ወር፣ 5ኛው ዙር ከ4 እስከ 5 ዓመት ላይ ባለው ጊዜ ይሰጣል። ቀጣይ የምናየው ስለ ኢንፍሉዌንዛ ቫይረስ ወይም ደግሞ ፍሉ የምንለው ህመም ነው። መተላለፊያ መንገዱ በትንፋሽ እና በንክኪ ሲሆን ህመም ምልክቶቹ ሙቀት ይኖራል፣ የራስ ህመም፣ ሳል፣ የጉሮሮ ህመም፣ ማስታወክ፣ ማቅለሽለሽ፣ ተቅማጥ ነገር፣ የሰውነት ቁርጥማት ይኖረዋል። የኛው ኮምፕሊኬት ሲያደርግ ሊያስከስት የሚችላቸው ነገሮች
የሰውነት ማንዘርዘር ወይም ሲጀር የምንለው፣ የሰውነት መስነፍ፣ አለመታዘዝ፣ ጡንቻዎች መድከም፣ የሜኒንጃይተስ ህመም ሊያስከስት ይችላል። የልብ ህመም፣ የጆሮ መካከለኛው የጆሮ ክፍል ኢንፌክሽን ሊፈጥር ይችላል። በእርግዝና ወቅትም ከትንሽ ክብደት ያለው ህፃን እንዲወለድ ከኖርማል የመወለጃ ጊዜው ቀድሞ እንዲወለድም ሊያስከስት ይችላል የፍሉ ህመም። ይህኛውን በክትባት መልኩ በተለይ ፍሉ በብዛት በሚስተዋልባቸው ጊዜ በክትባት መልኩ መከላከል ይቻላል። ክትባቱ ከ6 ወር እስከ 8 ዓመት ላሉ ልጆች በሁለት ዙር በአንደኛና በሁለተኛው ዙር ቢያንስ የ4 ሳምንት ልዩነት እንዲኖር አድርጎ ይሰጣል። ከ9 ዓመት በላይ ላሉ ሰዎች በአንድ ዙር ብቻ በአመት አንድ ዙር መሰጠት በቂ ነው። የፍሉ ህመምን ለመከላከል ያስችላል ማለት ነው። በቀጣይ የምናየው የኩፍኝ፣ የጆሮ ደግፍ እና ሩቤላ የሚባሉ ህመሞች ክትባት ይሆናል። የኩፍኝ መተላለፊያ መንገዱ በትንፋሽና በንክኪ ነው። የህመም ምልክቱን በምናይ ጊዜ ሳል፣ ሙቀት፣ የአይን መቅላት፣ የድካም ስሜት ይኖራል። እንደገና ደግሞ በሰውነት ላይ ሽፍታ ይወጣል። በተለይ ከጆሮን ወይም ከፊት አካባቢ ይጀምርና ወደ ታችኛው የሰውነት ክፍል እየተራባ ሚሄድ እየበዛ ሚሄድ የሰውነት ሽፍታ ይታያል። ክትባቱ በሁለት ዙር ይሰጣል። አንደኛው ዙር 1 አመት እስከ 1 አመት ከ3 ወር ባለው ጊዜ ይሰጣል። ሁለተኛው ዙር ከ4 አመት እስከ 6 አመት ባለው ጊዜ ይሰጣል። ምናልባት ህጻናቶች ለኩፍኝ ተጋላጭነታቸው ከፍ ያለ ከሆነ ከ1 አመት በፊት ቀድሞ ለምሳሌ 9 ወር ላይ ሊሰጥ ይችላል። 9 ወር ላይ ከተሰጠ ግን 1 አመት ላይ ሁለተኛ ዙር መሰጠት አለበት። ሶስተኛው ዙር እንደገና ከ4 እስከ 6 አመት ላይ ባለው ጊዜ ይሰጣል። ሳይሰጡ ግን እስከ 1 አመት ከ3 ወር ድረስ ከቆዩ ያን ጊዜ የመጀመሪያውን ዙር ይወስዳሉ። ሁለተኛው ዙር ከ4 እስከ 6 አመት ባለው ይሰጣል። እንደገና ሁለተኛውን ዙር ቀድሞ ቶሎ መስጠትም ካስፈለገ አንደኛው ዙር በተሰጠ ቢያንስ ከ4 ሳምንት በኋላ ሁለተኛውን ዙር ደግሞ መስጠት ይቻላል። ሌላኛው የጆሮ ደግፍ ነው። የጆሮ ደግፍ በትንፋሽና በንክኪ ነው የሚተላለፈው። የህመም ምልክቶቹ የምራቅ እጢ በተለይ ከጆሮ ከፊት በኩል ፓሮቲድ የምንለው የምራቅ እጢ ያለ እሱ ነው ብዙ ጊዜ አፌክት የሚሆነው። የሱ ማበጥ ጆሮን ወደ ላይ ገፍቶ ስለሚይዝም ጆሮ ደግፍ የሚለውን ስያሜ ከዛ ጋር የተያያዘ ነውና የራስ ህመም ስሜት መኖር፣ ሙቀት፣ ድካም ስሜት ይኖራል። ክትባቱ ያው ከኩፍኙ ጋር በጋራ ነው። ከ1 አመት እስከ 1 አመት ከ3 ወር ባለው ጊዜ አንደኛው ዙር ይሰጣል። ሁለተኛው ዙር ከ4 እስከ 6 አመት ባለው ጊዜ ይሰጣል። ሶስተኛው ሩቤላ ወይም ጀርመን ሚዝል የሚባል ነው። በትንፋሽ በንክኪ ይተላለፋል። ሙቀት፣ የሰውነት ሽፍታ፣ የድካም ስሜት እንዲሁም ንፍፊት ማበጥ፣ አንገት አካባቢ ያሉ ንፍፊቶች ማበጥ ስሜት ይኖራል። ክትባቱ ተመሳሳይ ነው። 2 ዙር ነው። 1 አመት እስከ 1 አመት ከ3 ወር እና ሁለተኛው ዙር ደግሞ ከ4 እስከ 6 አመት ባለው ጊዜ ይሰጣል። በተለይ አሁን ይህን ክትባቶች በምናይ ጊዜ የኩፍኝ፣ ጆሮ ደግፍና ሩቤላ የያዘው ቫክሲን ሳይከተቡ ትልልቅ ሰዎች ሳይከተቡ በህመሙ ተይዘው ኢሚኒቲ ዴቨሎፕ ካላደረጉ በማንኛውም እድሜ ክልል ቢሆኑ ቢያንስ 1 ዶዝ የኩፍኝ፣ የጆሮ ደግፍና ሩቤላ በጋራ የሆነውን ክትባት እንዲከተቡ ይመከራል። በተለይ ኩፍኝ በወታደር ካምፕ በዩኒቨርሲቲዎች ላይ ምናምን በቀላሉ መተላለፍ የሚችል ነውና 1 ዙር ክትባት እንዲወስዱ ይመከራል። ግን የበሽታ የመከላከል አቅማቸው በጣም ዝቅ ያሉ ለምሳሌ HIV ኢንፌክሽን ያለባቸውና CD4 ካውንታቸው ከ200 በታች ከሆነ እንደገና ደግሞ በነፍሰ ጡር እናቶች በእርግዝና ወቅት የክትባት እንዲሰጥ አይመከርም። ሌላኛው ሂዩማን ፓፒሎማ ቫይረስ በምንለው ቫይረስ አማካኝነት የሚመጣ ፎቶ ላይ እንደምታዩት ክንታሮት ነው። የተለያየ ቦታ ላይ ሊያጠቃ ይችላል። መጀመሪያው ላይ እንደምታዩት እጅ አካባቢ ላይ ያለ ነው። ሁለተኛው ከንፈር አካባቢ፣ ሶስተኛው ደግሞ የመራቢያ አካላቶች አካባቢ ላይ የሚወጣ ክንታሮት ነው። ይሄኛው በቫይረስ አማካኝነት ነው የሚመጣው። በተለይ ሰርቪክስ አካባቢ ላይ ያለው እየቆየ ሲሄድ ወደ ካንሰር የመቀየር እድልም ይኖረዋል። ይህን ነገር ለመከላከል ክትባት አለው። በ2 ዙር ነው የሚሰጠው። አንደኛ ዙር ከ11 አመት እስከ 12 አመት ባለው ጊዜ ይሰጣል። ሁለተኛው ዙር ከ6 ወር በኋላ ይሰጣል ማለት ነው። በመጨረሻ የምናየው የማጅራት ገትር በሽታ ወይም ሜኒንጎኮካል ዲዚዝ የምንለው ነው። መተላለፊያ መንገዱ በትንፋሽና በንክኪ ሲሆን የህመም ምልክቶቹ ጠንከር ያለ የራስ ህመም፣ ሙቀት፣
አንገትን ግትር አድርጎ መያዝ፣ ማቅለሽለሽ፣ ትውኪያ፣ ሰውነት መፍዘዝ፣ መዛል፣ በቆዳ ላይ ሽፍታ መውጣት፣ ለፀሐይ ተጋላጭነት ወይም ጠንከር ላለ ብርሃን በሚጋለጡ ጊዜ በጣም ሴንሲቲቭ የመሆን ነገር እና ሰውነት ማንዘርዘር ወይም ሲዥር የምንለው የህመም ምልክቶች ይታያሉ። በጣም መጥፎ የሆነ በሽታ ነው። በተለይ አፍሪካ ላይ ሜኒንጃል ቤልት የሚባል አለ። ከሴኔጋል ጀምሮ እስከ ኢትዮጵያ ድረስ የሚያካልልና በየ10 ዓመቱ በወረርሽኝ መልኩ ይከሰታል። በተለይ ካምፖች ላይ፣ ዩኒቨርሲቲዎች ላይ በቀላሉ ይተላለፋልና ይህን ነገር በክትባት መከላከል ይቻላል። ክትባቱ በ2 ወይም በ3 ዙር ነው የሚሰጠው። መደበኛ ክትባቱ አንደኛ ዙር ከ11 ዓመት እስከ 12 ዓመት ባለው ጊዜ ይሰጣል። ሁለተኛው ዙር በ16 ዓመት ከተሰጠ የመከላከል እድሉ ከፍ ያለ ነው። እንዲሁም የጣፊያ ህመም ካለ ወይም ጣፊያ በአደጋ ከተጎዳች ቅድሚያ መሰጠት ይኖርበታል። ይሄ ክትባት በበሽታ ተጠቂነቱን ለመቀነስ። እዚህ ጋር በፎቶ ላይ የምታዩት እንደ ማጠቃለያ ነው። በእርግዝና ወቅት መከተብ የሌለባቸው ክትባቶች ላይ የኢንፍሉዌንዛ ክትባት፣ የኩፍኝ ሩቤላ ክትባት፣ ቫሪሴላ ክትባት፣ የሂውማን ፓፒሎማ ቫይረስ ክትባት እነዚህ መከተብ የለባቸውም። የጤና ባለሙያዎች ከሆኑ ምን ምን መከተብ አለባቸው፣ የጉበት ህመም ቢኖር፣ ስኳር ቢኖር የሚለውን የሚያሳዩ ናቸው። ቀይ የሆኑት የተጠቆሩት መከተብ የለባቸውም ማለት ነው። በቢጫ መልኩ ያሉት ደግሞ ቢከተቡ የተሻለ ነው የሚለው እንደ ማጠቃለያ የሆነ ቴብል ነው ይሄኛው። ስለተከታተላችሁኝ አመሰግናለሁ። መረጃው ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ሼር አድርጉት። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ፣ ምላሽ እሰጣለሁኝ። አመሰግናለሁ።